ከጓደኛህ ቤት ሂደህ ጓደኛ ባይኖር ሚስቱ ብቻ ብትኖር እቤቷ አትግባ፣ ነውር ነው። አንተ ባታስብ እንኳን ያየህ ሰው በሐሜት ያሰናክልሃል። ሰው ናችሁና በፈተና ትወድቃላችሁ። መልካም ወንድ የሰው ሚስት ፊቷን ሞልቶ አይመለከትም። ሞልቶ ከተመለከታት በዝሙት መንገድ እየሄደ ነው። መልካም ወንድ በጨዋታ ከሴት ጋር አይላፋም። ይህን ካደረገ ክብሩ ከጫማው በታች ይወርዳል። መልካም ወንድ ሰው በማይጠራጠረው መልኩ ከሴት ጋር አይቀራረብም። ልክና ለከት በሌለው ግንኙነት ተሰናክለው ራሳቸውን ያዋረዱ ብዙ መንፈሳዊ ሰዎች አሉ። የጓደኞቻቸው ሚስት ወይም ባል እያማገጡ ሕሊናቸው እንደ ጦር የሚወጋቸው እየኖሩ ያሉ በርካታ ናቸው። የዝሙት ፈተናን ለማለፍ ሸሽተህ አምልጥ። እንደ አባታችን ዮሴፍ እጋፈጠዋለሁ ካልክ ትወድቃለህ። ረጅም መንገድ ከማታውቀው ተቃራኒ ጾታ ጋር ተቀምጠህ አትጓዝ። መቀራረብ፣ መተዋወቅ፣ መዋደድ፣ ከመዋደድ መፈቃቀር ዝሙት ወልዶ ከልዑል እግዚአብሔር ደጅ ያስወጣሃል ወይም ያስወጣሻል። ዘወትር ደሙ ያልደረቀ ሥጋ እየበላህ መዓዛው ካፍንጫህ የሚሰነጥቅ አልኮልን እየጠጣህ ራሴን ከዝሙት እጠብቃለሁ ማለት ወይም ከግመል ሰርቆ አጎንብሶ መሄድ ነው። ሴት ልጅ ባፍ ቆንጆ ነሽ አምሮብሻል ብለህ ተክለ ሰውነቷን ስታደንቅ ባንደበትህ እየዘሞትክ ነው። በየመንገዱ ልዑል እግዚአብሔር ያሳመራቸው ይሁን በቀለም አምረው ብታገኛቸው ዓይንህ ከሷ ላይ ቶሎ ካልነቀልክ በዓይንህ እየዘሞትክ ነው። ተጠንቀቅ። በዚህ መጨረሻ ዘመን ዲያብሎስ በውበት ሰበብ የዝሙት መንፈስ አውርዷል። እንጠንቀቅ። የሰራዊት ጌታ ከዝሙት ያርቀን። ምንጊዜም ቢሆን ፈሪሃ እግዚአብሔር ይኑረን። ሊቀ ሊቃውንት አባ ገብረ ኪዳን እንደተናገሩት በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው